ይህንን ቢባሉ ያምናሉ። ይህ በአየር ላይ ሙሉ የአውራ ጎዳና ድልድይን ተሸክሞ አንስቶና ገጣጥሞ የሚያሳየው የቻይናውያን ግዙፍ የድልድይ መገጣጠሚያ ማሽን ነው። ባቡር ወይም ተራ ክሬን ሳይሆን በመቶዎች የሚቆጠሩ ቶን የሚመዝን የኮንክሪት ምሰሶ በአየር ላይ እንደ ሌጎ የሚገጣጥም የኢንጂነሪንግ ጭራቅ ነው። ታዲያ ይህ ማሽን ገና ተሰርቶ ባልተጠናቀቀ ድልድይ ላይ እንዴት እንደሚንቀሳቀስ ያውቃሉ? በቪዲዮው መጀመሪያ ላይ በርካታ ጎማዎች ባሉት ተሽከርካሪ ላይ የተጫነ ግዙፍ ኮንክሪት እናያለን። መጠኑን ብቻ ተመልከቱት፣ ርዝመቱ ከብዙ ሕንፃዎች ይበልጣል። ነገር ግን ትልቁ አስገራሚ ነገር ገና ተሰርቶ ባልተጠናቀቀ ድልድይ ላይ እየተንቀሳቀሰ መሆኑ ነው። በመቀጠል ይህ ቢጫ ማሽን ብቅ ይላል። ልክ እንደ ብረት ጭራቅ በድልድዩ ምሰሶዎች ላይ ይዘረጋል። ሥራው ለመናገር ቀላል ቢሆንም ለመስራት ግን እጅግ በጣም ከባድ ነው። ግዙፉን የኮንክሪት ምሰሶ ይዞ ወደፊት አራምዶ በሚሊሜትር ጥንቃቄ በትክክል አሰልፎ በሁለቱ የድልድይ ምሰሶዎች መካከል በደህንነት ማስቀመጥ አለበት። እዚህ ላይ የሚፈጠር አንድ ትንሽ ስህተት መላውን ሥራ ሙሉ በሙሉ ሊያበላሸው ይችላል። አሁን ደግሞ የሃይድሮሊክ እግሮቹን ተመልከቱ። የኮንክሪት ምሰሶው ቦታውን እስኪይዝ ድረስ በድልድዩ ምሰሶዎች ላይ በጥብቅ በመቆለፍ ማሽኑን ያረጉታል፣ ክብደቱንም ይሸከማሉ። የቴክኖሎጂው ድንቅነት የሚታየው እዚህ ላይ ነው። ሁሉንም ነገር ከመሬት ተነስተው አንድ በአንድ ከመገንባት ይልቅ አስቀድመው ተሰርተው የተዘጋጁ የድልድይ ክፍሎችን ይጠቀማሉ። ምሰሶው አስቀድሞ በፋብሪካ ይሠራና ይህ ማሽን ወደፊት ተሸክሞት በመሄድ ልክ እንደ ሌጎ መጫወቻ ድንጋይ አንድ በአንድ ይገጣጥመዋል። በዚህ መልኩ ክፍል በክፍል መንገዱ በአየር ላይ መታየት ይጀምራል። በእርሻ ቦታዎች፣ በወንዞችና በሸለቆዎች ላይ በተለመደው የባህላዊ ግንባታ ዘዴ ረጅም ጊዜ የሚወስዱና እጅግ በጣም ብዙ የሰው ኃይል በሚጠይቁ ቦታዎች ላይ ግንባታው በፍጥነት ይከናወናል። የቻይናውያን የድልድይ ግንባታ ይህን ያህል ፈጣን የሆነው ለዚህ ነው። ይህ አስማት ሳይሆን የኢንዱስትሪ ኢንጂነሪንግ ውጤት ነው። በፋብሪካ የተሰሩ ምሰሶዎች፣ ብልጥ የማንሻ ሲስተሞች፣ የሃይድሮሊክ ቁጥጥርና ማሽኑን እንዴት ማዘዝ እንዳለባቸው በሚገባ የሚያውቁ ባለሙያዎች ጥምረት ነው። ቪዲዮው ወደ ተራራማ ቦታዎች ሲወስደን ደግሞ ፈተናው ይበልጥ ይከብዳል። ጥልቅ ሸለቆዎች፣ ገደላማ ገደሎች፣ ጠባብ የሥራ ቦታዎች እና ከስር በመቶዎች የሚቆጠሩ ሜትሮች ባዶ ቦታ አለ። ነገር ግን መንገዱ ያው ነው። በደህንነት መገንባት፣ በጥንቃቄ ማገጣጠምና ወደፊት መግፋት። የቻይናን የድልድይ ቴክኖሎጂ ጠንካራ የሚያደርገው ይህ ነው። ድልድዮችን ብቻ ሳይሆን ቀደም ሲል መንገድ ለመስራት የማይቻል በሚመስሉ ቦታዎች ላይ ግንኙነቶችን ይፈጥራል። በመጨረሻም ድልድዩ በተራራና በወንዞች ላይ ተዘርግቶ ሲጠናቀቅ የዚህን ማሽን ትክክለኛ ትርጉም ይረዱታል። ይህ ዝም ብሎ ብረት አይደለም፣ ፍጥነት ነው፣ ጥንቃቄ ነው፣ ድፍረት ነው። የቻይና ፍጥነት ዝም ብሎ መፈክር አይደለም፣ ንድፎችን ወደ እውን የሚቀይር የአንድ ለአንድ ድልድይ ግንባታ እንጂ። ታዲያ ይህ የቻይናውያን አስገራሚ የኢንጂነሪንግ ፈጠራ አስገርሞታል? የእርስዎን አስተያየት በኮሜንት ያጋሩን። ለተጨማሪ እንዲህ ያሉ አስደናቂ የቴክኖሎጂና የማሽነሪ እውነታዎች ገጻችንን ፎሎ ማድረጋችሁን እንዳትረሱ።